እግዚአብሔር ለሰይጣን የንስሐ በር አልዘጋም። ይሁዳ ጌታችን ኢየሱስ ክርስቶስን አሳልፎ ከሰጠ በኋላ ራሱን አጥፍቶ ነበርና ያ ምክንያቱ ምንድነው መሰለሽ? እንግዲህ ሰይጣን አንዱ የሚያደርገው ነገር የሆነ ኃጢአት ከሰራም በኋላ ተስፋ እንድንቆርጥ ማድረግ ነው። ስትሰሪው ምረት የምታገኝ እንደሆነ ይነገርሻል። ምን ችግር የለውም ባንተ አልተጀመረም ብሎ ያሰራኝን ኃጢአት እኔ ብቻ እንደሰራሁት ያስታውሰኛል። ከዛ በኋላ ይሁዳ ላይ ያደረገው ይሄን ነው። ይሁዳ በጣም ተንቀሽቅሾ ነው ሄዶ ገንዘብ የተማማለው። በነገራችን ላይ ብዙ ሰው የሚመስለው የይሁዳ ትልቁ ኃጢአቱ ጌታን መሸጡ ነው የሚመስለው። አይደለም። ጌታን መሸጥ ኃጢአት ነው? አዎ ኃጢአት ነው። ክደት ነው? አዎ ክደት። ግን ይሁዳን ሲኦል የጨመረው ዋነኛው ኃጢአት ራሱን ማጥፋቱ። የሚገርመው ማረኝ ቢለው ይምረው ነበር። ማረኝ ቢለው እንደው እዛው አሳልፎ ሸጦት ከዛ ሲጨንቀው መጥቶ ቢያለቅስ ጴጥሮስን የተቀበለ ጌታ እሱን የማይቀበልበት ምንም ምክንያት የለም። እንኳን ለይሁዳ እግዚአብሔር ለሰይጣን የንስሐ በር አልዘጋም። ቢመለስ ይቀበለዋል። ሰይጣን ነው እንጂ ምሕረት ያልጠየቀው እንጂ እግዚአብሔር መሐሪ ነው። ምሕረቱ ለማንም ነው። እና ይሁዳ ትልቁ ኃጢአቱ እግዚአብሔር ይቅር አይለኝም ብሎ ማሰቡ፣ አይምሮውን በተስፋ መቁረጥ ራሱን እስከ መግደል መወሰኑ ነው። እና ገንዘቡንም አልተጠቀመበትም። በነገራችን 30 ብሯን አምጥቶ ወረወረው በተኑ። እና ጸሐፍት ፈሪሳውያን ምን አሉ? አይ እኛ የደም ገንዘብ አንፈልግም አሉ። በጣም ይገርምሻል። እነሱ እኮ ናቸው ከፍለው ጌታን ያሰቀሉት። እና ምንድነው የመጣል በአብነት ትምህርት ቤት አንድ አባት ሲናገሩ የሰማሁት ምሳሌ፣ ተማሪ ድርቆሽ ለምኖ ሰብስቦ አንድ ላይ አድርቆ ነው እንደ ኮቾሮ አድርጎ የሚበላው። እና በፍስግ ወቅትም የተለመነ አለ፣ በጾም ወቅትም የተለመነ አለ፣ ይቀላቀላል። ከዛ እየበሉ እያለ ድርቆሹ መሃል ስጋ ያገኛሉ። ጾም ከሆነ ይተፉታል። አይ ስጋው ይቅርና ብለው የቀረውን ኮቾሮ ግን ይበላሉ። አይሁድ ሸጠውት ጌታን፣ ብሩን ግን ማለት ያቺ የተገኘችዋን ስጋ እንደመጥፋት ማለት ነው። እንደዛ ነው ያደረጉት። ዋናውን ኃጢአት ሰርተው አስገድለውት የደም ገንዘብ ይላሉ። ደሙን ያፈሰሱት እነሱ ናቸው። እና ከዛ በኋላ ተስፋ ቆረጠ ማለት ነው። ተስፋ ቆረጠ። ስላሟሟቱ ሐዋርያት ሥራ ላይና የማቴዎስ ወንጌል ላይ ያለው ሁለት የተለያየ ነገር ነው። አንደኛው ታንቆ ሞተ ይላል፣ አንደኛው ሆዱ ተዘርግፎ ሞተ ይላል። ሁለቱም ተፈጽሟል። ምንድነው የሆነ? ይሁዳ ታንቆ ለመሞት በገመድ ተንጠልጥሎ ሳለ ወደቀ። እና ከመጀመሪያዎቹ ቀደምት አባቶች መካከል ፓፒያስ የሚባል ታሪክ ጸሐፊ የጻፈው ማለት ነው። በዛ ጊዜ በሕይወት የነበረ ሰው እና ከዛ ወደቀ።